በእግዚአብሔር መታወቅ ማለት በመረጃ እግዚአብሔር አወቃቸው ማለት ሳይሆን በግንኙነት በኪዳን ከነዚህ ሰዎች ጋር እግዚአብሔር ተሳስሯል፣ አብሯቸው ነው። በልምምድ እነዚህ ሰዎች እግዚአብሔርን ያውቁታል፣ እግዚአብሔርም አብሯቸው ነው ያለው፣ ከእግዚአብሔር ጋር በኪዳን ውስጥ ገብተዋል የሚለውን የሚያሳይ ነው። በጣም በርካታ ክፍሎች አሉ። በዮሐንስ ወንጌል ላይ ለምሳሌ የዘላለም ሕይወት ከእግዚአብሔር ከማወቅ ጋር ተመሳስሏል። እውነተኛ የሆነውን ልጅ ክርስቶስ ኢየሱስን የላከውንም አብን የሚያውቁ የዘላለም ሕይወት እንዳላቸው ይናገራል። ስለዚህ ማወቅ የዘላለም ሕይወት ነው ሲባል መረጃ ማለት ሳይሆን ከእግዚአብሔር ጋር በክርስቶስ ኢየሱስ ግንኙነት የመሰረቱ ሰዎች ግንኙነታቸውን ሲመሰርቱ የዘላለም ሕይወት አላቸው። ዘላለም ከሆነው ከእግዚአብሔር ጋር የመሰረቱት ግንኙነት ነው ማለት ነው። የዘላለም ሕይወት ማለት ዘላለም ከሆነው ከእግዚአብሔር ጋር መሆን ማለት ነው። ስለዚህ እዚህ ጋር ማወቅ የተባለው ግንኙነታዊ ነው። እነዚህ ሰዎች እግዚአብሔርን ሳታውቁ የተባሉት ከእግዚአብሔር ጋር ግንኙነት ሳይኖራችሁ ሳትድኑ ከእግዚአብሔር ጋር ወደ አንድ ቀጣይ ግንኙነት ሳትገቡ በነበራችሁበት ጊዜ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። እነዚህ ሰዎች ኢአማንያን ናቸው፣ አማኞች አልነበሩም። ስለዚህ አማኞች ባልነበሩበት ጊዜ እግዚአብሔርን አያውቁም፣ ግንኙነት አልነበራቸውም። ከዚህ የተነሳ ለአማልክቶች ለተለያዩ ነገሮች ተገዢዎች እንደነበሩ ነው የሚናገረውና ይሄ የመጽሐፍ ቅዱስ ትምህርት በጣም መሰረታዊ ትምህርት ነው ማለት ይቻላል። እግዚአብሔርን ማወቅ ማለት መረጃዊ አይደለም። መረጃ አያስፈልግም ማለት ሳይሆን መረጃ መራ አይደለም፣ ግንኙነታዊ ነው። እግዚአብሔርን በልምምድ ማወቅ። ምናልባት አንዳንድ ሰዎች ስለ መንፈስ ቅዱስ መሞላት ሊያወሩ ይችሉ ይሆናል። ግን በመንፈስ ቅዱስ መሞላት ማውራት በመንፈስ ቅዱስ ተሞልቶ ከማውራት ጋር ሲነጻጸር ሳይሞላ የሚያወራው ሰው በደንብ አያወራውም፣ አያውቀውም፣ አልተለማመደውም። ከእግዚአብሔር ጋር ግንኙነት የመሰረተ ሰው እግዚአብሔርን ኤክስፒሪየንስ ስላደረገው እግዚአብሔርን የበለጠ ያውቀዋል፣ በልምምድ ያውቀዋል ማለት ነው። መንፈሱ ይመሰክርለታል ማለት ነው። እሱን ነው በዚህ ክፍል ላይ እግዚአብሔርን ማወቅ ተብሎ የተገለጠው። ስለዚህ ማለት እግዚአብሔርን እናውቃለን የምንል ከሆነ ከእግዚአብሔር ጋር ግንኙነት ውስጥ ስለመሆናችን እርግጠኞች መሆን አለብን ማለት ነው። ማለት አሁን ከላይ ከአባባ ብለን የምንጮህበትን የልጅነት መንፈስ ሰጠን ይላል። ያንን የሰጠን የልጁን መንፈስ ወይ መንፈስ ቅዱስን ተዋውቀናል የምንል ሰዎች ከእግዚአብሔር ጋር በዛ ማለት ግንኙነት ውስጥ ስለመሆናችን ወይም ያን አባባ ብለን የምንጮህበት ግንኙነት ውስጥ ወይም ከእግዚአብሔር ጋር ህብረት ስለማድረጋችን እርግጠኞች መሆን አለብን ማለት ነው። እና እኔ አሁን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስታወቁ ይላል። ስለዚህ በእግዚአብሔር ሳይታወቁ እግዚአብሔርን ማወቅ አለ ማለት ነው። እንደሱ ማለት ሳይሆን እግዚአብሔርን ሲያውቁ በእግዚአብሔር ይታወቃሉ። ምክንያቱም ከእግዚአብሔር ጋር ወደ እግዚአብሔር ጋር በኪዳን ሲገቡ እግዚአብሔር የሚያውቃቸው ናቸው። እግዚአብሔር ልጆቼ ናቸው ይላቸዋል ማለት ነው። ልጅ ሲሆኑ ማለት ነው። እግዚአብሔር አባት ነው፣ እነሱ ደግሞ ልጆች ናቸው። እግዚአብሔር ልጆቼ ይላቸዋል ማለት ነው። እንደ ልጅ ይታወቃሉ ማለት ነው። እግዚአብሔር አባት ነው፣ እነሱ ደግሞ ልጆች ናቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለው እኮ ልጅነት እኮ ግንኙነታዊ ነው። ስለመታረቅ ስናነሳ ግንኙነታዊ ነው። ታረቅን ስንል ዳንን ስንል እኮ ከእግዚአብሔር ጋር ግንኙነት መመስረታችን ነው። ከጨለማው ስልጣን አዳነን ነው የሚለው። ወደ ፍቅሩ ልጅ መንግስትም አፈለሰን፣ ልጅ አድርጎ ተቀበለን። ስለዚህ ግንኙነት ነው። ከእግዚአብሔር ጋር እንደ አባትና እንደ ልጅ ከሆነ እግዚአብሔርን ምናውቀዋለን እንደ አባት፣ እኛ ደግሞ እንደ ልጅ ግንኙነት ፌሎሺፕ ይኖረናል፣ ህብረት ይኖረናል ማለት ነው። እንጸልያለን፣ ህብረት እናደርጋለን፣ እግዚአብሔርን እንሰማለን። ለምሳሌ ሌላ ቦታ በጎቼ ድምፅን ይሰማሉ ይላል። ይሄ ግንኙነትን የሚያመለክት ነው። ከእግዚአብሔር ጋር ግንኙነት ያለው ሰው እግዚአብሔርን ይሰማል፣ እግዚአብሔርን ይለማመዳል፣ እግዚአብሔርን ኤክስፒሪየንስ ያደርጋል። ስለዚህ እግዚአብሔርን ማወቅ በእግዚአብሔር መታወቅ ነው ማለት ነው። እሱን ሐሳብ ነው ያስተላልፈው። እግዚአብሔር ይመስገን። ቁጥር 11
ላይ እንደዚህ የሚል ቃል አለ። ምናልባት በከንቱ ለእናንተ ደክም ያለው ብዬ እፈራችኋለሁ ይላል። ቁጥር 20 ላይ ተመሳሳይ አይነት ሀሳብ ያንጸባርቃል። ስለ እናንተ አመነታለሁና አሁን በእናንተ ዘንድ ሆኜ ድምፄን ልለውጥ በወደድኩ ይላል። ስለ እናንተ አመነታለሁ ይላል። እንደገና ለእናንተ በከንቱ ደክም ያለው ብዬ እፈራችኋለሁ ይላል። በከንቱ ለእናንተ ደክም ያለው፣ ስለ እናንተ አመነታለሁ ምን እያለ ነው ጳውሎስ? የጳውሎስ እንግዲህ በገላትያ አውራጃ አካባቢ እሱ ነው ያገለገለው፣ ቸርቹን ፕላንት ያደረገው። በብዙ ገድል በብዙ መከራ ወንጌል የተሰበከላቸው ሰዎች ናቸው፣ የዳኑ ሰዎች ናቸው። ከሱ በኋላ ግን የአይሁድ አቀንቃኞች መጥተው የተሳሳተ ትምህርት ሲነግሯቸው ያንን የተሳሳተ ትምህርት ወደ መቀበል ደረጃ መጥተዋል ማለት ነው። ስለዚህ የተሳሳተው ትምህርት በጸጋ የዳኑበት እንድነት ክርስቶስ ኢየሱስ ብቸኛው አዳኝ መሆኑን የተቀበሉት ያ እውነት አደጋ ውስጥ ሊገባ ነው። በመግቢያው ላይም እንደተናገረ ወደ ልዩ ወንጌል ዘወር እያሉ ነው። ስለዚህ ወደ ልዩ ወንጌል ዘወር ማለታቸው የቀደመውን ጤናማውን እውነት መተዋቸው በመንፈስ ጀምረው በስጋ መፈጸማቸው በጣም በርካታ ቦታ የሚናገረው ፊታቸው ክርስቶስ እንደተሰቀለ ተስሎ ነበረ። እሱን ትተው ሌላ ነገር ማየታቸው የቀደመውን ያገኙትን ድነት የዳኑበትን ሕይወት አደጋ ውስጥ የሚከት ነገር ስለነበረ ያ ድካሙን ነው የሚያነሳው። ድካሙ ከንቱ ሆነ እንደማለት ነው። ምክንያቱም ዋጋ ከፍሏል። ምናልባት ምን ያህል ቀን እንዳሳለፈ አናቅም፣ ምን ያህል መከራ እንደተቀበለ አናቅም፣ ምን ያህል ጊዜ እንደጸለየ አናቅም፣ ምን ያህል ጊዜ እንዳስተማራቸው አናቅም። በብዙ ደክሟል። ለክርስቶስ አዘጋጅቷቸዋል። በጤናማ መሰረት ላይ ገንብቷቸዋል። በኋላ ግን የሰራውን ስራ ሁሉ ሊያፈርስ የሚችል ወደኋላ ሊቀለብስ የሚችል ስሁት አስተምህሮ፣ ስሁት ስብከት መጥቶ ስለነበረ ያንን ከንቱ ሊያደርግ የሚችል ነው። ስለ ድካሜ ከንቱ ሊሆን ነው የሚል ስጋት ነበረበት። በእርግጥ የተደከመባቸው ሰዎች ናቸው። የተደከመባቸው ሰዎች እንደመሆናቸው መጠን የተደከመባቸውን ነገር ጠብቀው መሄድ ካልቻሉ በእርግጥም ድካሙ ከንቱ ነው የሚሆነው ማለት ነው። እሱ ስጋት ስለነበረበት ነው የሚታገለው። እሺ እንቀጥል። ቁጥር 12 ጀምሮ እስከ 19 ድረስ እንደዚህ ይላል። ወንድሞቼ እኔ ደግሞ እንደናንተ ሆኛለሁና እንደኔ ሁኑ ብዬ እለምናችኋለሁ። አንዳችም አልበደላችሁኝም። በመጀመሪያ ወንጌልን በሰበኩላችሁ ጊዜ ከስጋ ድጋም የተነሳ እንደነበረ ታውቃላችሁ። በስጋይም ፈተና የሆነባችሁን ነገር አልናቃችሁትምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ኢየሱስ ክርስቶስ ተቀበላችሁ። እንግዲህ ደስ ማሰኘታችሁ ወዴት አለ? ቢቻልስ ዓይኖቻችሁን አውጥታችሁ በሰጣችሁኝ ብዬ እመሰክርላችኋለሁ። እንኪያስ እውነትን ስለነገርኳችሁ ጠላት ሆንሁባችሁን? በብርቱ ይፈልጓችኋል፣ ለመልካም አይደለም። ነገር ግን በብርቱ ትፈልጓቸው ዘንድ በውጭ ሊያስቀሯችሁ ይወዳሉ። ነገር ግን ከእናንተ ዘንድ በምኖርበት ጊዜ ብቻ ሳይሆን ሁልጊዜ በመልካም ነገር ተፈላጊ ብትሆኑ መልካም ነው። ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል። ዳግመኛ ስለ እናንተ እንደኔ ሁኑ ብዬ እለምናችኋለሁ። ስለ እናንተ ዳግመኛ ምጥ ይዞኛል። በብርቱ ይፈልጓችኋል። የሚፈልጓችሁ ደግሞ ለመልካም አይደለም፣ በውጭ ሊያስቀሯችሁ ነው የሚል ተደጋጋሚ ተማጽኖ የሚመስል ልመና የሚመስል ነገር ያቀርባል ማለት ነው። እና ምን እንዲሆኑ ነው የፈለገው የገላትያ አማኞች? ጳውሎስ እንግዲህ የመጣበትን ታሪካዊ ዳራ እናውቃለን። እንደ ምሳሌም አድርጎ ነው የሚያቀርበው። ራሱ ከአይሁዳዊ ታሪካዊ ዳራ ነው የመጣው። የአሕዛብን ዓለም ቢሆን ያውቀዋል። የግሪክን ፍልስፍና ጠንቆ ነው የሚያውቀው። አንዳች ነገር ረብ የሆነ ነገር ስለሌለ ስለማያድን በክርስቶስ በመዳን ነፃነትን የተለማመደ ሰው ነው። በዚህ ምክንያት ዋጋ እየከፈለ ነው። በነገራችን ላይ ዋጋ የሚከፍለው በነፃነት የሚኖር ክርስቶስ ኢየሱስ ብቸኛ አዳኝ ነው ብሎ በመቀበሉ በመከተሉ ከታሪካዊ ዳራው በመላቀቁ ነው። ከታሪካዊ ዳራው በመላቀቁ የሚዳነው ለአሕዛብም ይሁን ለአይሁድ
እግዚአብሔር ያዘጋጀው የድነት መንገድ በክርስቶስ ኢየሱስ ብቻ ነው የሚል አቋም ነበረው እና በዚህም በነፃነት የሚኖር ሰው ነው። የነፃነት አርያ ነው። የነፃነት ምሳሌ ነው። ስለዚህ ይህንን ህይወት እንዲመሩ፣ ይህንን ህይወት እንዲቀዱ፣ በዚህ አይነት መንገድ እንዲመላለሱ ነው የሚመክራቸው። እነዚህ የገላትያ አማኞች ፈላጊያቸው ብዙ ነው። በውጭ ሊያስቀሯችሁ ይላል። ምክንያቱም እነዚህ ሰዎች በጥሩ ሁኔታ የጳውሎስን መልእክት ወንጌል ሰምተው መከተል የጀመሩ ናቸው። ግን ፈላጊያቸው ግን በጣም ብዙ ነው። ስለዚህ ፈላጊዎቻቸውን እነዚህ የዞረባቸውን ፈላጊዎቻቸውን ስሁት አስተማሪዎችን ሳይሆን የጳውሎስን አርአያነት በመከተል ዋጋ እየከፈለ ነው። የተማረ ሰው ነው። ረብ ነው የሚለውን ነገር ስለ ወንጌል ጥሎ ዋጋ እየከፈለ ያለ ሰው ነውና የነፃነት አርያ ነው። የነፃነት ምሳሌ ነው። የነፃነት አርያ፣ የነፃነት ምሳሌያችሁ ነኝ እኔን ምሰሉ፣ እኔን ተከተሉ፣ እኔ ክርስቶስን ነው የምከተለው የሚለውን የሚያስተጋባበት ቦታ ነው። እየታገሉ ነው እነዚህ ሰዎች። በእርግጥ የሚታገሉት ከዚህ ከጸጋው እውነት ሊነጥሏቸው፣ ከጤናማ ወንጌል ሊነጥሏቸው ነውና እንዳይነጠሉ ነው የሚሞግተው። ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር ይላል። ታርጌታቸው ክርስቶስ ነበረ። ግን አይናቸውን አሁን ከክርስቶስ አነስተዋል። ከክርስቶስ እንዲያነሱ ያደረጓቸው ደግሞ የአይሁድ አቀንቃኞች ናቸው። ክርስቶስ ሲደመር መገረዝ፣ ክርስቶስ ሲደመር የአይሁድ ስርዓት የሚሉ ሰዎች ማለት ነው። በእርግጥ አንዱ የስህተት አስተማሪዎች አይነተኛ መገለጫ ክርስቶስ ኢየሱስን ሙሉ በሙሉ ሳይክዱ ክርስቶስንም እቀበላለሁ ይላሉ። ሌላ የክርስቶስ ደግሞ ደባል ነገር ደግሞ ያመጣሉ ማለት ነው። ስለዚህ ደባሉን ነገር ካልጣልነ ሀሳባችንን ይከፍለዋል፣ እይታችንን ይከፍለዋል፣ እይታችንን ይወስደዋል። ከዚህ የተነሳ ጳውሎስ የእሱ እይታ በክርስቶስ ላይ ያረፈ ነው። በነፃነት የሚኖር ሰው ነው። በነፃነት እየኖሩ እይታቸውን ክርስቶስ ላይ አድርገው በዙሪያቸው ጎትጓች የሆኑ አዳማጮቻቸውን ሳይሰሙ ሳያዩ ክርስቶስ እንዲከተሉ ነው የሚመክራቸው ማለት ነው። የእግዚአብሔር ስም የተባረከ ይሁን። ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል። እስኪ ክርስቶስን በእኛ ውስጥ ምን ማለት ነው? ክርስቶስ በእኛ ውስጥ መሳሉ ማለት ቀደም ብሎ እንግዲህ ክርስቶስ እይታቸው በክርስቶስ ላይ አላረፈም። ቀደም ብዬ ለማንሳት እንደሞከርኩት ፊታቸው ክርስቶስ ተስሎ ነበረ። ታርጌታቸው ክርስቶስ ነበረ። አሁን እይታቸውን ከክርስቶስ አንስተዋል። እይታቸው ያረፈው ሌላ ነው። አማላይ ነገር ነው። በእርግጥ ምናልባት መገረዝ በማህበረሰቡ ዘንድ ቅቡልነትን የሚያመጣ ነገር ሊሆን ይችላል። አማላይ ነገር ስለሆነ በክርስቶስ ላይ ያረፈውን እይታቸውን አነስተው በሌላ ነገር ላይ ስለሆነ ያሳረፉት፣ ይሄ ደግሞ የጥፋት ጎዳና ስለሆነ የጥፋት መንገድ ስለሆነ ከዚህ የጥፋት መንገድ እንዲመለሱ እንደ ወትሮው ክርስቶስ በፊታቸው የተሰቀለ ሆኖ የተሰቀለው ክርስቶስ እንዲሳል ማየት እንዲችሉ መመልከት እንዲችሉ የሚያምጥ መሆኑ ነው የሚናገረው። እንግዲህ ምጥ ይታወቃል። እናት በጭንቅ ነው ልጇን የምትወልደው እና በጭንቅ እንደገና ሊወልዳቸው ይፈልጋል። አንድ ሰው የተናገረው ነገር አስታውሳለሁ ስለ ክርስቲያን ልጆች። አንድ ትልቅ የቤተ ክርስቲያን ሰው ልጆቻችሁን እንደገና አመጣችሁ ውለዷቸው ብለው ተናገሩ አሉ እና ሁሌ አስበዋለሁ። ልጆቻችን በጌታ እንዲሆኑ ማለት ነው እና ይሄም ጳውሎስም በጌታ የወለዳቸው ልጆቹ ናቸው። አሁን ግን አማላይ የሆኑ የስህተት አስተማሪዎች ከእውነት መንገድ ስላራቋቸው እንደገና ወደ ትክክለኛው መንገድ እንዲመጡ ምጥ ይዞታል። ምናልባት ይጸልይ ይሆናል። ምናልባትም ደግሞ በምን ቃል ነው ኮሙኒኬት ማድረጋቸው፣ እንዴት ነው መመክራቸው የሚል ጭንቅ እንደነበረው የሚያሳይ ነውና በእርግጥም በዘመናችንም ይሄ ለኛ በጣም ተግባራዊ መሆን ያለበት ነገር ነው። አንዳንድ ነገር ቀላል የመሰሉ የስህተት አስተምህሮች እይታችንን ከክርስቶስ እንድናነሳ ስለሚያደርጉ እና አካሄዳቸው አደገኛ ስለሆነ
ከሱ ብዙ ነገር ልንማር እንችላለን ከጳውሎስ። የእግዚአብሔር ስም የተባረከ ይሁን። ከቁጥር 21 ጀምሮ እስከ 31 ያሉት ክፍሎች የሚነሳው ሀሳብ ተመሳሳይነት ያለው ነው። እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩኝ። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ 2 ልጆች ለአብርሃም እንደነበሩት ተጽፏልና። ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ልጅ ግን በተስፋው ቃል ተወልዷል። ይህን ነገር ምሳሌ ነው። እነዚህ ሴቶች እንደ 2ቱ ኪዳኖች ናቸውና ይላል። ከዛ ቁጥር 31 ላይ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱ ከልጇ ጋር አውጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም ይላል እና ባሪያይቱ ጨዋይቱ እያለ ከእንደገና እስኪ ግን በአጠቃላይ ሐዋርያው ጳውሎስ ይህንን ምሳሌ እዚህ ጋር ማምጣት ለምን ፈለገ? በታሪካቸው ውስጥ የሚያውቁት ሀቅ አለ፣ ሊረዱት የሚችሉት መጽሐፍ ቅዱስ ውስጥ ያለ ነገር አለ። አብርሃም 2 ሚስቶች ነበሩት። የተስፋ የተገባለት ወይም ደግሞ የመጀመሪያዋ ተስፋ ያላት ሚስት ሳራ ናት። በኋላ ላይ ከሳራ ልጅ ለማግኘት በዘገየ ጊዜ ወደ አጋር ወደ ባሪያይቱ ገብቷል። ይሄ የሚታወቀውን ምሳሌ በማምጣት ቪቪድ በሆነ መልኩ ግልጽ በሆነ መልኩ የሁለቱን ኪዳን ምንነት አሁን የገላትያ አማኞች መሰረታዊ ችግር ምንድነው? በአዲስ ኪዳን ዘመን በብሉይ አስተሳሰብ መኖር ነው። የላቀ መገለጥ እኔ አንዳንድ ጊዜ እምለው በብሉይ ኪዳን ልክ እንደ ሻማ ነው። እውነት አለው፣ ፕሪዲክት የሚያደርገው ነገር አለ፣ የሚያሳየው ነገር አለ። እግዚአብሔር በልዩ ልዩ መንገድና ጎዳና ተገልጦ ሕዝቡን ይናገር ነበረ፣ ያድን ነበረ። በአዲስ ኪዳን ዘመን ግን እግዚአብሔር ወልድ ራሱ ነው የመጣው፣ ስጋ ነው የለበሰው፣ መስቀል ላይ ነው ተሰቅሎ የሞተው። ስለዚህ ድነታችን የላቀ ነው። በላቀው የእግዚአብሔር የማዳን ዘመን በብሉይ ኪዳን ስርዓት መገረዝና በመሳሰሉት ነገሮች ላይ የመጣበቅ ችግር ነው የነበረባቸው እነዚህ ሰዎች። ስለዚህ እሱን ለማስረዳት አጋርና ሳራን እንደ ምሳሌ ነው የሚጠቀመው። አጋር የባርነት ምሳሌ ናት። ሳራ ደግሞ የልጅነት ምሳሌ ናት፣ ወይም የነጻነት ምሳሌ ናት። ስለዚህ እነዚህ ሰዎች መምረጥ አለባቸው። በነጻነት ነው መኖር ያለባቸው ወይስ በባርነት? በአዲስ ኪዳን ዘመን በባውዛው ዘመን በሻማ ነው ወይ መኖር ያለባቸው? ባውዛው ከመጣ ባውዛው በቂ ነው። በባውዛው ሻማው አለ በርግጥ። ምክንያቱም በስሱ ሲገለጥ የነበረው የእግዚአብሔር መገለጥ በአዲስ ኪዳን ዘመን በክርስቶስ ኢየሱስ ሙሉ በሙሉ ተገልጧል። ስለዚህ ያ መገለጥ በቂ ነው። መዳናችን በክርስቶስ ኢየሱስ እየተጠናቀቀ ነው። እነዚህ ሰዎች ግን አሁን የብሉይ ኪዳንን አስተሳሰብና አመለካከት ፍጻሜ ያገኘውን ነገር ጎትተው አምጥተው ብሉይ ኪዳኑ ስርዓት ሲደመር የአዲስ ኪዳን በማድረጋቸው የአዲስ ኪዳን የማዳን ፕሮግራም ራሱ አደከሙት። ከዚህ የተነሳ እንዲረዱት የነጻነትን ሕይወት በክርስቶስ የመጣውን የማዳን ጥልቀትና ስፋት ለማስረዳት ሳራንና አጋርን በመጠቀም ስለ 2ቱ ኪዳኖች ያለውን ልዩነት ነው ሊያሳያቸው የሚፈልገው። የአጋር ወይም ደግሞ ሞግዚት ብሎ የተናገረው ፐርፐዙ ማድረስ ነው። ዋናው ነገር ከመጣ በዋናው ነገር ነው መኖር ያለብን እንጂ በድሮ በጥላው ነገር መኖር የለብንም የሚለውን ሐሳብ ለማሳየት ሲጨርስ የባሪያይቱን ልጅ አስወግድ የሚለው አገላለጥ አሁንም ምሳሌያዊ አገላለጥ ነው። የብሉይ ኪዳኑን አስተሳሰብና አመለካከት አስወግዱ፣ እንደ አዲስ ኪዳን አማኞች ኑሩ። ክርስቶስ ኢየሱስ በቂ አዳኝ ነው። በክርስቶስ ኢየሱስ አማካኝነት ያልተሰራ የተጓደለ የማዳን ስራ የለም። በቂ ነው፣ ብቻውን በቂ ነው የሚለውን መሰረታዊ ነገር ለማግዘፍ የተጠቀመበት ምሳሌ። ብዙ ጊዜ አሊጎሪ ነው ይላሉ፣ ግን አሊጎሪ ሳይሆን ምሳሌ ነው። አሊጎሪ ታሪካዊ ዳራው የፕላቶዊ ፍልስፍና ስለሆነ ከፕላቶዊ ፍልስፍና ይልቅ ታይፖሎጂ የሚባለውን ተምሳሌታዊ ነገሮችን
በመጠቀም ጳውሎስ ያስተላለፈው መልእክት ነው። ምሳሌን የተጠቀመው እዚህ ጋር ስጋ፣ ተስፋ፣ ባሪያ፣ ጨዋ የሚሉ ቃላቶች አሉ። በእርግጥ ነክታቸዋል። በተለይ ባሪያይቱን ጨዋይቱን ከምን ጋር ሊያስታያቸው እንደሞከረ ከእንደገና ከነሱ ጋር በተመሳሳይነት ስጋ እያለ ይላል። ከዛ ደግሞ ተስፋ እያለ የሚሉ ቃላቶችን ያነሳል እና ከዚህ ከገላትያ መልእክት ጋር እነዚህ ቃላት ለምንድን ነው እዚህ ጋር ምንድን ነው የሚያገናኛቸው ነገር? ባሪያ ሚለውና ስጋ ሚለው ተመሳሳይ ነው። በተለይ የብሉይ ኪዳኑን ስርዓት ከመገረዝ ጋር የተለያዩ የአይሁዳዊ ስርዓቶችን በመጠበቅ ይዳናል የሚሉ ሰዎችን ለመሞገት ነው። ያለፈ ነው። የብሉይ ኪዳኑ ስርዓት ብዙ ጊዜ አካላዊ ነው። የብሉይ ኪዳኑ ስርዓት ነፃነት ያለበት አይደለም። የአዲስ ኪዳኑ ስርዓት ግን ተስፋ ነው። ኢቭን በብሉይ ኪዳን ዘመን የተገባ ተስፋ ብቻ ሳይሆን ጨዋ ይለዋል። ጨዋ ማለት ነፃ ማለት ነው። ነፃነት ያለበት ነው። ምክንያቱም በክርስቶስ ኢየሱስ አማካኝነት ያልተጠናቀቀ ስራ የለም። በክርስቶስ አማካኝነት ከኃጢአት ከሰይጣንና ከሞት ፍርሃት ነፃነት ተቀዳጅተናል። ወንጌል ማለት የምስራች ነው። የምስራችነቱ በክርስቶስ ኢየሱስ አማካኝነት በኃጢአት ላይ በሰይጣን ላይ በሞት ላይ ድል ተገኝቷል ነው። የእግዚአብሔር ድል አድራጊነትና አሸናፊነት ተገልጧል ነው። ያመኑ ሰዎች በክርስቶስ ኢየሱስ አማካኝነት ያመኑ ሰዎች በኃጢአት በሰይጣን እና በሞት ፍርሃት ላይ ድል አግኝተዋል፣ ነፃነት አላቸው የሚል ነው። ጨዋ ናት ብሎ ሲናገር ነፃ ናት ማለት ነው። በብሉይ ኪዳን ዘመን ያሉ ሰዎች ግን ነፃነቱን አላገኙም። የአዲስ ኪዳኑ ያህል ነፃነት የለም። ስለዚህ በነፃነት ዘመን በባርነት ለመኖር ለምን ታስባላችሁ የሚለው ሐሳብ የባርነትን አስተሳሰብ የብሉይ ኪዳናዊ የሆነ አመለካከት ስጋዊ የሆነውን አመለካከት ባርነታዊ የሆነውን አስተሳሰብና አመለካከት አስወግዱ፣ በአዲሱ የመንፈስ ኑሮ ኑሩ የሚለውን ሐሳብ ለመሞገት እነዚህን ነገሮች በንጽጽር ባሪያና ጨዋን ስጋና ተስፋን በንጽጽር ሲያቀርብ ነው የምንመለከተው። እግዚአብሔር ስም የተባረከ ይሁን። በጣም ጥሩ አድርገህ ነው የገለጽከው። እስኪ በእነዚህ ቁጥሮች ውስጥ እንግዲህ በጣም ብዙ ቁም ነገሮች እግዚአብሔር ሊያሳየን እንደሞከረ አስባለሁኝ እና ብዙውን ነገር ከገላትያ አማኞች ጋር እያያያዝን ነበረ ቃሉን ስንፈታ ስናወራ የነበረው። ለዚህ ዘመን ለምንኖር ክርስቲያኖች ግን የምዕራፍ 4 ዋና ትምህርቶች ምንድን ናቸው? ምንድን ነው እግዚአብሔር በዚህ ቃል ውስጥ ሊያስተምረን የሚፈልገው? በዚህ ክፍል ምናልባት የተወሰኑ መሰረታዊ ነገሮችን ማጠቃለል እንችላለን። የመጀመሪያው የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጅ የክርስቶስ ኢየሱስ መምጣት፣ መወለድ፣ መመላለስ፣ መሰቀል፣ መቀበር፣ መነሳትና ማረግ የእግዚአብሔር ልጅነትን አቀዳጅቶናል። ይሄ በጣም ትልቅ ክብር ነው። አባባ ብለን የምንጮህበትን የልጅነት መንፈስ ሁሉ እንድናገኝ ያደረገን ነው። ልጅነት በጣም ክብር ነው። ይሄ ልጅነት የአዲስ ኪዳን የልጅነት ክብር የተገኘው በክርስቶስ ኢየሱስ የመስቀል ላይ ስራ ነው። ክርስቶስ ኢየሱስ በቂ ነው የሚለውን ጮክ ብለን ማውራት አለብን። በጣም ብዙ ክርስቶስ ጋር በደባልነት የቀረቡ ነገሮች አሉ በዘመናችን። ደባል የሆኑ ነገሮችን አራግፈን መጣል አለብን። ልጅነትን ያገኘነው በክርስቶስ ነው። የልጅነት ስልጣን በመንፈስ ቅዱስ እንድንሞላ የሚያደርገን፣ በመንፈስ ቅዱስ እንድንታጠቅ የሚያደርገን፣ በመንፈስ ቅዱስ ኃይል እንድንመላለስ የሚያደርገን፣ በነፃነት እንድንኖር የሚያደርገን ነው። የመጀመሪያው ነገር እሱ ነው። በሁለተኛ ደረጃ ነፃነትና ባርነት ሁለት ተቃራኒ ነገሮች ናቸው። የአዲሱ በክርስቶስ ኢየሱስ መምጣት የመስቀል ላይ ስራው ነፃነት ነው የሰጠን። በባርነት እንዳንኖር፣ በኃጢአት ባርነት እንዳንኖር፣ በሰይጣን ባርነት እንዳንኖር፣ ልዩ ልዩ ነገሮችን ፈርተን እንዳንኖር ስለ ነፃነት የምንማረው ሁለተኛው ነገር። ሶስተኛው ነገር ስለ ወራሽነት። ልጅነት
ነፃነትን ያመጣል። ነፃነት ብቻ ሳይሆን ደግሞ ልጅ ከሆነ ወራሾች ነን፣ ከክርስቶስ ጋር አብረን ወራሽ ነን ብሎ ነው የሚናገረው። ስለዚህ የምንወርስ ሰዎች ነን፣ የላቀ ነገር የምንወርስ። ሰማይ ላይ መከራ ውስጥ ብናልፍም፣ በትግል ውስጥ ብናልፍም፣ በዚህ የዘመን ስፍር ብንኖርም፣ በትግል ብንኖርም ግን እግዚአብሔር የላቀ ነገር ሊያወርሰን ቃል የገባልን ሰዎች መሆናችንን ያን ወራሽነት ደግሞ የምናገኘው በልጁ እንደሆነ በክርስቶስ ኢየሱስ እንደሆነ በግልጥ የምንማርበት ነገር ነው። የአጋርና የሳራም ታሪክ የሚነግረን የላቀው መገለጥ መጥቷል። በላቀው መገለጥ ውስጥ መሰረታዊ የሆኑትን የመጀመሪያ ትምህርቶችን አትቅመስ፣ አትንካ የመሳሰሉትን ነገሮች ማስወገድ እንዳለብን ነው የሚናገረው። ይሄም ማለት ወደ ክርስቶስ ከመምጣታችን በፊት የነበሩ ልምምዶችን ማራገፍ አለብን። ጠቃሚዎች አይደሉም፣ አብረው የሚቀጥሉ ነገሮች አይደሉም። በአዲሱ የእግዚአብሔር የማዳን ፕሮግራም ውስጥ ያለን ሰዎች በአዲሱ የኑሮ ዘይቤ ነው መኖር ያለብን። የጳውሎስ ሌላ ቦታ ያለው አገላለጥ ከጨለማው ስልጣን አዳነን፣ ወደ ፍቅሩም ልጅ መንግስት አፈለሰን ይላል። የወጣንበት ግዛት አለ፣ የገባንበት ግዛት አለ። የወጣንበት ግዛት የእግዚአብሔር መንግስት ነው። የወጣንበት ግዛት ደግሞ የጨለማው ስልጣን ነው። እዛ ምንለማመድ የነበርናቸውን ልምምዶች ወደዚህ ይዘን መምጣት የለብንም። የገባንበትን ቤት የሚመጥን ፍቅርን፣ ደስታን፣ ይቅርታን፣ እውነትን፣ ጽድቅን፣ ይቅርታን እየተለማመድን መኖር እንዳለብን ነው የሚነግረን። አስወግዱ ብሎ ሲናገር የድሮ አስተሳሰቦችን ማስወገድ አለብን። የድሮ አኗኗሮችን ማስወገድ አለብን። አዲስ የአኗኗር ዘይቤ ነው በክርስቶስ የተገጠመልን፣ በክርስቶስ የሆን ነው የተለየ ነው የሚለውን ነው የሚናገረውና ይህንን አትሊስት እነዚህን 4 መሰረታዊ ነገሮችን መማር እንችላለን። የመጀመሪያው ነገር የእግዚአብሔር ልጅነትን በተመለከተ ነው። እንግዲህ የምዕራፍ 4 መሰረታዊ ሐሳብ። በሁለተኛ ደረጃ ነፃነትን በተመለከተ ነው። ነፃነት ማለት ልቅነት ማለት አይደለም። ኦፍ ኮርስ በጣም ማስመር ያለብን ነፃነት ማለት መልካም ነገርን የማድረግ ነፃነት፣ መጥፎ ነገር ደግሞ ያለማድረግ ነፃነት ማለት ነው እንጂ ልቅነት ማለት ከአሮጌው ኑሮ መላቀቅ ማለት ነው። ከአሮጌው ኑሮ መላቀቅ ማለት ነው። ተላቆ በአዲሱ የኑሮ ዘይቤ መመላለስን የሚመለከት ነው። ስለዚህ የእግዚአብሔር ልጅነት አለ፣ ነፃነት አለ፣ ወራሽነት አለ። ከአጋርና ከሳራም ምሳሌ የምንማረው አሮጌውን ነገር ማስወገድ እንዳለብን፣ ልክ እንደ ሳራ ልጆች የተስፋ ልጆች እንደመሆናችን መጠን በአዲሱ የኑሮ ዘይቤ መኖር እንዳለብን ነው የሚናገረው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር በዚህ ቃል ውስጥ ብዙ ነገር እኔን አስተምሮኛል። እንደዚሁ ይሄንን ፕሮግራም የሚከታተሉ ቅዱሳንንም እንዳስተማረ አስባለሁ። መምህር ይመኑ ጌታ ኢየሱስ ይባርክ። በጣም ነው የምናመሰግነው የእግዚአብሔርን ቃል በዚህ አብረን ከኛ ጋር እንድንማር ጊዜን ስለፈቀድክ በዚህ ስለተገኘ ጌታ ይባርክ። አሜን። እንግዲህ ተመልካቾቻችን ጌታ ኢየሱስ ይባርካችሁ። ዛሬ ገላትያ መጽሐፍ ምዕራፍ 4ን በእንደዚህ አይነት ሁኔታ አጥንተናል። እናንተም በየቤታችሁ ይህንን መጽሐፍ ማጥናታችሁን ቀጥሉ። በቀጣይ ደግሞ ምዕራፍ 5ን እንቀጥላለን። ቆይታችሁን ከኛ ጋር አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።